አንድ ወቅት ያለ እሷ መኖር የማልችል ይመስለኝ ነበር። ልቤ ሙሉ በሙሉ ለእሷ ክፍት ነበር። ነገር ግን ለሰርጋችን አንድ ቀን ብቻ ሲቀረው እሷ ለስጋ ፍላጎቷ ተሸንፋ ሌላ ሰው አገባች። እኔ ግን በተባለበት ቀን ብቻዬን ቀረው። ሰላም፣ እንዴት ናችሁ? ይህን ቤት ሳብስክራይብ፣ የደወል ምልክትን በማጥፋት ላይክ በማድረግ ጀምሩት። ታሪኬን ነው የማካፍላችሁ። ህይወቴ ላይ በጣም የምትማሩት ብዙ ነገር ስላለ ነው አደረጋችሁት። የተሰበረው ተስፋና ያገኘሁት ብርሃን። በዚያን ዕለት ተስፋዬ ሙሉ በሙሉ ተቋረጠ። ሞትን እስከ መመኘት ድረስ ጨልሞብኝ ነበር። ነገር ግን በዚያ ታላቅ ጨለማ ውስጥ እግዚአብሔር ብርሃን ሆነልኝ። ከወደኩበት አንስቶ እንካሬን ሰጠኝ። እሷን ባጣሁበት ሰዓት ላይ እንደዚህ ብዬ ጌታን ጸለይኩት። ከእጄ ወስዳታልና ከልቤም ውሰድልኝ ጌታ ሆይ ብዬ ወደ እግዚአብሔር ጮኩት። አስተሳሰብ የተለወጠበት ቅጽበት አሁን ላይ ሆኜ ሳስበው የተጎዳሁት ወይም ያጣሁት እኔ አይደለሁም። እውነተኛ ፍቅርና ታማኝነት ያጣችው እሷ እንጂ። እኔማ ከታላቅ አደጋና ከውሸት ህይወት ነው ያመለጥኩት። ስለዚህ እሷን ማጣቴ ለኔ ትልቅ በረከት ነው። የዛሬው እውነታ ምንድነው ካላችሁት፣ አሁንም ድረስ በስልክ እየደወለች ገና ነፍስን ይበላሃለው እያለች ለማስፈራራትና ለማወቅ ትሞክራለች። ነገር ግን በጨለማ ውስጥ ያወጣኝ አምላኬ ከኔ ጋር ስላለ የሷ ዛቻና ንግግር ምንም ሊያናወጠኝ አይችልም። አንዳንድ ጊዜ ከህይወታችን ውስጥ ትልቅ ማጣት የሚመስሉ ነገሮች በእውነት ከሆነ ታላቅ በረከት እና ፈጣሪ ለኛ ያዘጋጀው የመዳን መንገድ ናቸው። እውነተኛ ፍቅር ማጣትና ከመንፈሳዊና ከስነ ልቦና አንጻር ምን ይመስላል? አንድን ሰው በሐቀኝነት በታላቅ ፍቅር ማፍቀር ራስን ለአንድ ነፍስ አሳልፎ መስጠት ነው። ይሁን እንጂ ህይወት ሁሉ ጊዜ ከምናስበውና ከምንመኘው መንገድ ውጪ በመጓዝ ከምንወዳቸው ሰዎች ሊለየን ይችላል። በፍቅር ውስጥ የሚመጣን ማጣት እንደ ትልቅ ጉዳትና ጥፋት ብቻ ሳይሆን ከመንፈሳዊም ሆነ ከስነ ልቦና አንጻር እንደ ትልቅ የመለወጫ ዕድልና በረከት ማየት ይቻላል። ከመንፈሳዊ አንጻር ወይም ስፒሪቹዋል ፐርስፔክቲቭ በመለኮታዊ ጥበቃና የተሻለ እቅድ። በመንፈሳዊ ህይወት ውስጥ ማንኛውም ነገር ያለ ምክንያት እንደሚሆን ይታመናል። ሮሜ ምዕራፍ 8 ቁጥር 28 ላይ የእግዚአብሔር ቃል ሲናገር አንድ ሰው ከኛ ሲለይ ወይም ሲናጣው እግዚአብሔር ከባሰ አደጋ ወይም ከሐሰተኛ ህይወት ሊታደገን የዘረጋው መለኮታዊ ጥበቃ ሊሆን ይችላል። የሚሰብር ልብን የሚጠግን አምላክ ለህይወታችን የተሻለና ንጹህ ዕቅድ አለው። ላንቺም ዛሬ እግዚአብሔር የተሻለውን አቅዷል። ላንተም እግዚአብሔር ዛሬ የተሻለውን አቅዷል። የፍቅር ምንጭ ወደ እግዚአብሔር መመለስ። ፍቅራችን ሙሉ በሙሉ ለሰዎች ስንሰጥ ነፍሳችን በሰው ላይ ጥገኛ ትሆናለች። ማጣት ሲመጣ ግን ይህንን የተሳሳተ ጥገኝነት ሰብሮ ፍቅራችንን፣ አምልኳችንን ወደ እውነተኛው የፍቅር ባለቤት ወደ እግዚአብሔር እንድንመለስ ያደርግልናል። መንፈሳዊ ጥንካሬ የምናገኘው ሰውን ስንይዝ ሳይሆን እግዚአብሔርን አጥብቆ ስንይዝ ነው። የነፍስ ንጽህናና ፈተናን ማለፍ። ፈተናዎች የልብ ስብራቶችን፣ መንፈሳዊ ብስለትን ይሰጡናል። በፈተና ሰዓት ትዕግስትና ይቅርታን ማሳየት ነፍሳችንን ከክፋት አጥድታ ወደ እውነተኛ መንፈሳዊ ልዕልና ታደርሳለች። ወዳጆቼ፣ አንዳንድ ጊዜ ታለቅሳላችሁ፣ አንዳንድ ጊዜ ታጉረምረማላችሁ፣ አንዳንድ ጊዜ ብሞት ትላላችሁ፣ አንዳንድ ጊዜ ቢጠፋ ትላላችሁ። እግዚአብሔር ግን ለእናንተ የተሻለውን ስላሰበ ነው እንጂ ትንሽ ነገር ስላሰበ አይደለም። ይኋላችሁት። በስነ ልቦና አንጻር ደግሞ እንደዚህ አይነት ነገር ምን ይመስላል ብለን በምናይበት ሰዓት ላይ ስነ ልቦና ወይም ሳይኮሎጂካል ህይወት ላይ ስናይ ስነ ልቦና ነፃነት ወይም ኢሞሽናል ኤማንሲፔሽን በስነ ልቦና ጥናት መሰረት መርዛማ ወይም ቶክሲክ የሆኑ ወይም
ከተጣመመ ፍቅር ጋር ከተያያዘ ግንኙነት መላቀቅ የነፍስን የአእምሮን ነፃነትን ያስገኛል። እውነተኛ አፍቃሪዎች ሲያጡ የሚሰማቸው ስቃይ ጊዜያዊ ቢሆንም ከጊዜ በኋላ ራስን ከእስር የማውጣት ያህል የአእምሮ ሰላም ይሰጣል። እኔ አሁን ለምሳሌ በዚህ ሰዓት ላይ ያገኘሁትን ሰላም ከተወለድኩበት ቀን ጀምሮ እንደዚህ ሆኜ አላውቅም። በእግዚአብሔር ፊት ላይ ነው የምላችሁት። አእምሮዬ ተፈወሰ፣ ራሴን አገኘሁ፣ ከጭንቀት ተላቀቅኩት፣ የሚያስጨንቀኝ ነገር ከዙሪያ ላይ ተባረረ። እንጃ በቃ እግዚአብሔር መለኮታዊ ደስታ በውስጥ ላይ አፈሰሰ። አንዳንድ ጊዜ አስጨናቂዎችን ከዙሪያቸው ላይ ስታጡት የእግዚአብሔር በረከት እንደተዘጋጀ መቁጠር አለባቸው። የራስን ማንነት መልሶ ማግኘት ነው። ተንኮለኛ ሰዎችን ከዙሪያክ ላይ ማጣት በስነ ልቦና አንጣር የራስን ማንነት የልጅነትን ማንነት መልኪን ማጣት ነው እንጂ ጉዳት አይደለም። ሰዎች በፍቅር ውስጥ እያሉ መላውን ህልውናቸውና ደስታቸውን በሌላ ሰው ላይ ሊያደርጉ ይችላል። ማጣት ሲከሰት ግን ይህ የባዶነት ስሜት ኃይል ሆኖ እኔ ማን ነኝ የሚለውን የውስጥ ማንነትና አቅምን እንደገና ለማግኘት ትልቅ የግል እድገት ወይም ፐርሶናል ግሮዝ በር ይከፍታል። ወዳጆቼ በስሜታዊ ጥናት ደግሞ ኢሞሽናል ሪሌሽንስ ላይ ህመም አስተማሪ ነው። ከህመም ትማራላችሁ። አንድ ስነ ልቦናዊ ውድቀት ወይም የልብ ስብራት ያጋጠመ ሰው በቀጣይ ህይወቱ ጠንካራ ራስን የመወደድና ጤናማ ድንበሮችን ሄልዚ ባውንደሪስን ማበጀት የሚችል ብቁ ሰው ሆኖ ይመጣል ወይም ይወጣል ወይም ይገኛል። ማጠቃለያ አካባቢ ሲደርስ እውነተኛ አፍቃሪ ራሱን የቻለ ውበት አለው። ነገር ግን ያ ማጣት ሲከሰት ፍጻሜው ጥፋት ሳይሆን አዲስ መጀመሪያ ነው። ማጣት ከውሸት ነፃ የሚያወጣ መንፈሳዊ ጥንካሬን የሚሰጥ እና የራስን እውነተኛ ዋጋ እንድንረዳ የሚያደርግ ታላቅ ስነ ልቦናዊና መንፈሳዊ ትምህርት ነው። የሆነ ሰውን አጣው ብላችሁ አትጨነቁ። የሆነ ሰውን አጣው ብላችሁ አታለቅሱ። የሆነ ሰውን አጣው ብላችሁ ያላችሁት እንባን አትበሉ። ለምን ካላችሁት ያጣችሁት እናንተ ሳይሆን ያ ሰው ነው እናንተን ያጣ። እግዚአብሔር ደግሞ ሁሉ ጊዜ የተሻለውን ሲያዘጋጅ የማይመቸው በርን ይዘጋል። በእውነቴ ነው የምላችሁት ወዳጆቼ፣ ውድ የአገሬ ልጆቼ፣ ከህይወታችሁ ላይ የማይመቸው በሮች ሁሉ በኢየሱስም ይዘጋ። እግዚአብሔር ሌላ በርን ይከፍትላችሁ። እወዳችኋለሁ። ይህን ቤት ሳብስክራይብ በማድረግ ከኔ ጋር አጋር ሆኑት። ኮሜንት ላይ ምን አይነት ሐሳብ ለእናንተ እንዳለ በዚህ ትምህርት ላይ ሰጣችሁ ሂዱት። እወዳችኋለሁ።